ና ሚሊሻ አልተቻለም። ወራሪው የህወሓት ጉጀሌ ቡድን በአፋር ካሳ ጋቲና ጭፍራ ላይ በአፋር ወጣትና ሚሊሻ በሚገባው ተመቶ ወደ ባቲ አፈግፍጓል ተባለም። ወራሪው የህወሓት ኃይል በሁለቱም ቦታዎች ላይ ቁጥራቸው ብዙ የሆኑ ታጣቂዎች በሞት አጥቷል። ጀግናው ሱሌማን ስለ አፋሮች እንዲህ ይለናል። ድምጻቸው አይሰማም። ምናልባት እድል ጠሟቸው እንኳን የተያዘባቸው ከተማ ወይም ቀበሌ ካለ ተያዘብን ሲሉ አይሰሙም። ይገርማሉ። የጥይታቸው ድምጽም እንዲሁ ነው። ብቻ ይተኩሳሉ፣ ግን ደግሞ አሸነፉ ወይም ቀጥቅጠው መለሱት የሚል ዜና ትሰማለን። እነሱ አፋሮች ናቸው። ህወሓት ሚሌ ላይ በአፋር ተገርፎ ወደ ባቲ እየተመለሰ ነው ተብሏል። እዛ አካባቢ ካለው ኃይል እንዴ አሁንም ቢሆን የኛ ኃይል እኮ እዛው ነው ያለው። የኛ ኃይል እዛው ነው ያለው ብቻ ሳይሆን ሀይቅም እኮ አለ። በሁሉም ቦታ ነው ያለው። ዙሪያ ገባው የኛ ኃይል ነው ያለው። ከተማው ላይ ነው። ከከተማው ወደ ዳር አካባቢ ያው የራሱ ወታደራዊ የሆኑ ጉዳይ እንተውና ዞሮ ወታደራዊ ሆነ በራሳቸው ቋንቋ መሰረት ገዥ የሚሉትን መሬት ይይዛሉ። ከተማው ግን ስለተበጠበጠ ጠላትና ወዳጅ የሚባለው ነገር መለየት ስላልተቻለ ደጀን የትኛው ነው ሊወጋ የትኛው ነው የሚያስወጋ የትኛው ነው ለአንተ ደግሞ ሊዋጋ የሚችል አብሮ ከፊት ሊወድቅ የሚችለው የትኛው ነው የሚለውን መለየት የማይቻልበት ሁኔታና ድባብ ላይ ስለተፈጠረ እንደነገርኩ እኛም ራሱ ራሳችንን ለማትረፍ ወጣን። ራሳችንን ለማትረፍ የወጣ ነው እነሱ እኛም ወጣን። ያው መከላከያም የኛ የወገን ጦርም መያዝ ያለበትን ቦታ ይዟል። ተስፋ አለን ብቻ ሳይሆን ከኛ እጅ አልወጣም እኮ። ልክ ነው። ፎቶ ሊነሱ ገብተው ይሆናሉ በተለያየ ቦታ። ያ ማለት ግን የነሱ ሆኗል ወይም ደግሞ በእነሱ ቁጥጥር ነው ያለ ማለት አይደለም። ልክ ነው። የወገን ጦር እዛው ላይ ነው ያለው በሁሉም ግንባር በሁሉም ዙሪያ ገባው። ልክ ነው። ዋናው እሱ ነው። ገብተው ተሽለክልከው ወጣት እየገደሉ ነው፣ ዝርፊያ ይፈጽሙ ነው። ነገር ግን ዋናው ነገር ያ ነው። ሌላው እናንተ አትሰሙ ይሆናል አሁን ካላችሁበት ሁኔታ አኳያ ቶማስ፣ መንግስት በዛሬው ዕለት የአዲስ አበባ መስተዳድር መሳሪያ ያዋጋል የሚችለው ሌላው የጁንታው ደጋፊ የሆኑ በየከተሞች አሉ። በተለይ በመዲናዋ ላይ እርምጃ መውሰድ ጀምረናል ከወዲሁ የሚል እርምጃ መውሰድ ተጀምሯል። በእኒህ ቀንደኞች ወሬ ያወሩ የሚበጠብጡትን ሆኗልና ይህ ነገር ደሴ ካያችሁ ተሞክሮ አኳያ በሌሎች ከተሞችስ መቀጠል የለበትም? እርምጃውንስ እንዴት አየው? እንደዚህ ተደርጓል ነው? በመጀመሪያ ነው መንግስት ሀሳቡ የሚደገፍ ብቻ ነው ሳይሆን ዘግይቷል። በጣም ነው የዘገየው። የህልውና ዘመቻ ላይ ነኝ፣ የህልውና ትግል ላይ ነኝ የሚል በእርግጥ በፌደራል ደረጃ ቃሉ ባይጠቀስም በክልል ደረጃ እንደዛ ዲክሌር ከተደረገ ቆይቷል። ከዛ ተነስተን ነገሮችን ካየን በአማራ ክልል ደረጃ እንኳን ስለ ሌሎች ነገሮች ወይም ደግሞ እንቅስቃሴው ኖርማል በሚባል መልኩ መሆኑ በራሱ ያስተዛዝብ ነበር። ከዚህ በፊትም እኛ በተደጋጋሚ እንዴ ምን ለማለት ተፈልጎ ነው ጦርነት ያለ የማይመስለው በጣም በርካታ ማህበረሰብ ነበር። በየከተሞቹ ጠላት የራሱ የኔ ደጋፊ የኔ ናቸው የሚላቸውን ይቅርና ከኛ በኩል እርምጃ መውሰድ የነበረበት ሁኔታ ነበር። ከራሱ የኛ ከሚባለው እንዲሁ አሁን ባለው አስተላለፍ ያው የብሔር ጨዋታም ስላለ አማራም ሆኖ እንደ አማራ ክልል ክተት ታውጇል፣ የህልውና ዘመቻ ተብሏል። አማራ ሆኖ ለቲፒኤልኤፍ ጉልበት ሊሆን የሚችል መረጃን የሚያሰራጭ በርካታ አካል አለ። ያ አካል የህልውና ዘመቻ ላይ ነኝ የሚል መንግስት እርምጃ መውሰድ የነበረበት አሁን አይደለም፣ በጣም ቀደም ማለት ነበረበት። ከዛ አልፍ ያለ ደግሞ ለጠላት ኦፊሻሊ ያው ድጋፍ የሚያሳይ ከዛ